እንኳን በዚያ አካባቢ ያላችሁ በሙሉ የክርስቶስ ኢየሱስን የስቅለት በዓል አስመልክቶ በዚህ ቦታ የክርስቶስ ኢየሱስን አዳኝነት ልንሰብካችሁ ተገኝተናል። የእግዚአብሔር ቃል በዮሐንስ ወንጌል ላይ ሲናገር እንደዚህ ይላል። መጥምቁ ዮሐንስም ኢየሱስን ባየው ጊዜ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ አለው። ይህ የተባለበት ምክንያት የሰው ልጆች በሽታ፣ የሰው ልጆች ችግር፣ የሰው ልጆች ሕመም ኃጢአት የተባለ ነገር ስለሆነ ነው። ይሄ ኃጢአት ደግሞ ወደ ሰው ልጆች ሁሉ ውስጥ የገባው እግዚአብሔር አምላክ በመልኩና በምሳሌ በፈጠረው እግዚአብሔር አምላክ በመልኩና በምሳሌ ባበጀው በአዳም በኩል ነበር። ስለዚህ ኃጢአት እግዚአብሔር ባለበት ሕያውነት ስለሌለው እግዚአብሔር ደግሞ ኃጢአት ባለበት ስለማይኖር አዳም እግዚአብሔርን መታዘዝ ካቆመ በኋላ የእግዚአብሔር ቃል በዘፍጥረት መጽሐፍ ላይ ሲናገር እግዚአብሔርም አዳምና ሔዋንን ከኤደን ገነት አስወጣቸው ይላል። አዳምና ሔዋን በእግዚአብሔር አምሳል ተፈጥረው ሳለ አዳምና ሔዋን በእግዚአብሔር መልክ ተፈጥረው ሳለ እግዚአብሔር በሱ ሕልውና እንዳይኖሩ እግዚአብሔር በሱ መገኘት እንዳይኖሩ አደረጋቸው። ይሄ የሆነበት ምክንያት የሰው ልጅ እግዚአብሔርን ስላልታዘዘ፣ ይሄ የሆነበት ምክንያት የሰው ልጅ ከእግዚአብሔር ፈቃድ ወጥቶ በራሱ ፈቃድ መኖር ስለጀመረ ነው። ስለዚህ ኃጢአት እግዚአብሔር ባለበት የሰው ልጆችን አያኖርም። የሰው ልጆች ደግሞ ኃጢአተኞች ስለሆኑ፣ የሰው ልጆች ደግሞ በደለኞች ስለሆኑ ከእግዚአብሔር አምላክ ጋር ተስማምተው መኖር አይችሉም። ይሄ ኃጢአትና በደል የሰው ልጆችና እግዚአብሔርን ከለየ ብዙ ሺህ ዓመታት ቢቆጥርም እግዚአብሔር የሰው ልጆችን ከመፈለግ እግዚአብሔር የሰው ልጆችን ወደሱ ከማቅረብ እግዚአብሔር የሰው ልጆችን ከኃጢአታቸው ነፃ አውጥቶ ከሱ ጋር ዘላለም ለማኖር ግን መንገድ የጀመረው በብሉይ ኪዳን ዘመን ነበር። በብሉይ ኪዳን ዘመን ስትመለከቱ አይሁዳውያን የበጎችና የኮርማዎችን ደም እያፈሰሱ ከኃጢአታቸው ለመሸፈን ከእግዚአብሔር አብ ጋር ደግሞ ለማውራት ለመታረቅ ወደ ቤተ መቅደስ ይመጡ ነበር። ወደ ቤተ መቅደስ ሲመጡ ሊቀ ካህን ነበራቸው። ይህ ማለት ምን ማለት ነው? የሰው ዘር በሙሉ አይሁዳዊ በሙሉ እግዚአብሔር አምላክን ማውራት፣ እግዚአብሔር አምላክን ማየት፣ እግዚአብሔር አምላክን ማናገር ስለማይችል አይሁድን የሚወክል ሕዝቡን የሚወክል የእግዚአብሔር ሰዎችን የሚወክል አንድ ሊቀ ካህን ያስፈልግ ነበር። ያ ሊቀ ካህን በየዓመቱ የተመረጠ የበጎችና የኮርማዎችን ደም ይዞ ወደ ቤተ መቅደስ ይዞ ይሄድ ነበር። ለምን ሲባል እግዚአብሔር ኃጢአት ባለበት ስለማይኖር፣ ኃጢአትን ደግሞ እግዚአብሔር ባለበት ሕያው ስለማይሆን አይሁዳውያን እግዚአብሔርን ለመስማት፣ አይሁዳውያን እግዚአብሔርን ለማድመጥ፣ አይሁዳውያን በእግዚአብሔር የተመረጡት የአብርሃም ዘሮች ከእግዚአብሔር ጋር ለመነጋገር